ዝም ስትል ተንኮለኛ፣ ስታወራ ነገረኛ፣ ስትቀርብ ጥቅመኛ፣ ስትርቅ ኩራተኛ። አየህ ምንም ብትሰራ ስም ይወጣልሃል። ስለዚህ ወዳጄ ሰዎች ስለኔ ያወሩ ብለህ አትጨነቅ። እወዳችኋለሁ። ለኸይር ነው ወላሂ ለኸይር ነው። ነቢ ኢብራሂም አለይሂ ሰላም በእድሜያቸው ማምሻ ላይ ያገኙትን ልጃቸውን እስማኤልን አልሐምዱሊላሂ الذي على الكبر እስማኤል ብለው ያመሰገኑበትን ልጃቸውን አላህ Subhanahu Wa Ta'ala ከሐጀራ ጋር እልም ያለ በረሃ ላይ ትታቸው ሂድ አላቸው። እኛ ስንመለከተው መጥፎ ነገር ነው ይመስለን። አላህ ሐጀራን ሰፍዋና መርዋን 7 ጊዜ አመላለሳት። መጥፎ ነገር ነው ይመስለን። ነገር ግን በዛች ክስተት አላህ ዘምዘምን አፈለቀ። እስከ የውመል ቂያማ ድረስ ሙእሚኖች ይጎነጩታል። እንደገና በዛም አላበቃም፣ ልጃቸውን እረዳላቸው አላህ። አሁንም ስናየው በጣም መጥፎ ነገር ነው ይመስለን። ሊያርዱት አጋደሙት ነቢ ኢብራሂም ልጃቸው እስማኤልን። አላህ ሙክት በጋ ወረደላቸው። በዛች ዕለት በአረፋ ዕለት ምስኪኖች ከሀብታሞች እኩል ስጋቸውን በልተው ደስ ብሏቸው እንዲውሉ አደረገ አላህ። ኡዱሂያ እንደነገገ ለኸይር ወላሂ ለኸይር ግድ የለህም። አላሁ ያ ጀባሩ ባሌ እኔ ብቻ እያልሽ አትፎክሪ፣ በደንብ አስቢበት፣ በደንብ ፈክሪ። ባልሽ እህቶችሽም ነው፣ ይሄንን አብራሪ። ካገባህ እኔን ታጣኛለህ ማለትን አቁሚ። መካፈል ጥሩ ነው፣ ስስትን አቁሚ። እስኪ ልጠይቅሽ መልስ ስጭኝማ። የፈጠረው ጌታ የሚንከባከበው የሚያበላ የሚያጠጣው እሱ የፈቀደው፣ አንቺ ማን ሆነሽ ነው የምትከለክዩ? ወጪ አግዢ አትበይ፣ ለአንዷ እንኳ ቢያዳላ አንቺ አትጠየቂ። እስኪ ለምንድን ነው ራስሽን ጠይቂ። እህትሽም ቢያገባት ሰለፊያዋን እንስት ከቢድዓ ሰዎች ከጥመት አንጃዎች እንዲያትደባለቅ ከዚሁ ቢያረቃት ምን ትጎጂ ይሆን? በደንብ አስቢበት። እናማ ኡኽታዬ ብዙ አትፎክሪ። ባልሽ ለ4 ነው፣ ወረቱን አትፍሪ። እሱ ከፈለገ አቅም አለኝ ካለ ማግባቱ አይቀርም። አትፎክሪ።